ብሩኬ ቅዱስ ጊዮርጊስ ዛሬ ሐዋሳ ከነማን ባሸነፈበት ጨዋታ ላይ ወሳኝ ጎል አስቆጥረሃል። ለሊጉ አዲስ ባጭር ጊዜ ውስጥ ከሊጉ ራስን እያላመድክ ነው ያለው። እንዴት ነበር ከዛሬው ጨዋታ ልጀምር? በመጀመሪያ እግዚአብሔር ይመስገን ያው በጣም እኛ ካለንበት ቦታ አንፃር ቅዱስ ጊዮርጊስን ከፍ ለማድረግ እየጣርን ነው። አሪፍ ጨዋታ ነበር፣ አሸንፈን እግዚአብሔር ይመስገን። እንዳልኩ ለሊጉ ከዚህ ከሁለተኛው ዙር በኋላ ክስተት ሆኖ ከታዩ ጦሮች አንዱን ከሰመንቲን ነው በቀጥታ ወደ ዋናው ቡድን ያደከው። ሊጉን እንዴት አገኘኸው? ያው እንዳልኩ ነው የቡድን አጋሮች ይደግፉኛል እና ፍጽ ያለውን ነገር እየነገሩኝ ለመላመድ ብዙ ጊዜ አልፈጀብኝም። ያው ፈጣሪ ጨመርበት በተሻለ መንገድ ከዚህ ቀጥሎ ያሉትን ጌሞች ራሴን እያስተካከልኩ ራሴን ጥሩ ቦታ ደርሳለሁ ብዬ ገምታለሁ። ቅዱስ ጊዮርጊስ ትልቅ ክለብ ነው። እዚህ ክለብ ማሊያ ለብሰሃል። የመጀመሪያ ጎሉን አስቆጥረሃል። ምን ተሰማ? በጣም በቃ ያው እናዳ ነገር በለበሱት ማሊያ እኔ ጎል አስቆጠርኩ ማለት እንግዲህ ክብሩን ፈጣሪ ይሰጥልኝ። በጣም ደስተኛ እንዳልከው በዚህ ትልቅ ክለብ ጎል ማስቆጠር የሚሰጠው ስሜት በጣም ከፍተኛ ነው እና ነገር ግን ኳስ ወተ በነሳሳት የበለጠ ይፈጥርልሃል። አስቆጥራለሁ ብለህ አስበህ ነበር ወደ ሜዳ ስትገባ? አዎ ዛሬ ጠዋት እናቴ ደውላ ታገባለህ ብላኝ ነበር እና ጨዋታው አይተላለፍምና እኔ ስለማልጨነቅ ዛሬ ጎል ታገባለህ ብላኝ ነበር። ኦቤን ላይ አይተላለፍምና አስቤ ነበር። ማዘር ያሉ ነገር ተሳክቷል። ምን ትላለህ ስለ እናትህ? ያው እናቴን በጣም ወዳታለሁ። ቃሏ እንግዲህ ጸሎቷ ሰምሯል ብዬ አስባለሁ። በጣም ወድሻለሁ እናቴ። በዛ አጋጣሚ ምንድነው በአጭር ጊዜ ውስጥ ራስን ከሊጉ ጋር በዚህ በትልቅ ክለብ ውስጥ ለማላመድ ረዳኝ ብለህ የምታስበው ምንድነው? የቡድን አጋሮች የሚሰጡ ድጋፍ እንዳለ ሆኖ ያው ወንድሜ በጣም ይደግፈኛል። በራሴ እንድተማመን ሁሉን ነገር በቃ ሰበንቲንም እያሉ የትራንስፖርትም ምግብ ኮንዲሽን ሁሉን በሱ ነበርና የሚችለው ያው የወንድሜ ካጠገቤ መኖር ያው እዚህ ደረጃ እንድደርስ አድርጎኝ ነው። ያንተ በአጭር ጊዜ ውስጥ ሊጉን ተላምዶ ጎል እስከ ማስቆጠር ተጽዕኖ ፈጣሪ እስከመሆን ድረስ መድረስ ለብዙዎች ወጣቶች በዚህ እድሜ ላሉት ምሳሌ ይሆናልና ምን አይነት መልእክት አለ የምታስተላልፈው? በራሳችሁ እምነት ይኑራችሁ። ያው የማይደረስ ነገር የለም። ትልቅ ነገር ሊመስልን ይችላል። ፈጣሪያችሁን ጠበቅ አድርጋችሁ ያዙ፣ ጠንክራችሁ ስሩ፣ በራሳችሁ እምነት ይኑራችሁ። ሁሉም ነገር ይደረስልኝ። ይሄ የሥራ መጀመሪያ እንጂ መጨረሻ አይደለም ብዬ አስባለሁ። ከዚህ በኋላ ራስህን በትልቅ ደረጃ በክለብም በብሔራዊ ቡድን ለማብቃት ምን ታስባለህ? ያው ፈጣሪ ከተጨመረበት በግሌም ጥሩ ነገሮችን እየሰራው ያው የሚቀሩ ፊኒሺንጎች አሉ፣ ብዙ ነገሮች አሉ። በግሌ ድሪሎችን ማስተካከል አሉ። እነሱን አስተካክዬ ሀገሬን እወክላለሁ ብዬ አስባለሁ። ፈጣሪ መልካም ሁሉ እንዲገጥምህ እመኛለሁ። አመሰግናለሁ። እሺ፣ አመሰግናለሁ።